በማጅራን ረቲ ያዳ ዋናኒት ያመኑፊ ዋን ሰበከኛ ፍታጀ እየተካሄዱ ባሉ ጉዳዮች ላይ የማምነውንና ያለኝን ሐሳብ በተለይም ለሕዝባችን ይበጃል ብዬ ያሰብኩትን ሳራምድ ነበር። ስለዚህ በአዳማም ሆነ በሌሎች ቦታዎች በተመሳሳይ ሁኔታ ይህንን ሳደርግ ነበር። የመደመሩን ሐሳብ ነው የተከራከሩት። ኑቲ እዳሙ ከንጀዱ እዶብራቶ እንተይን ዶር ኦሮሞ ወልቲ ለኛ መደመር ማለት ከሌላ ቦታ መጀመር ሳይሆን መጀመሪያ ኦሮሞ ነው። የኦሮሞ መደመር ማለት ደግሞ ከቀበሌ ከወረዳ ከዞን አንስቶ አንድነቱን ማጠናከር ማለት ነው። ሁለተኛ መደመር ስንል ደግሞ እንዴትና በምን ሁኔታ መታየት አለበት፣ አንድነታችንና ልዩነታችን መለየት አለበት የሚል ሐሳብ ነው ሳራምድ የነበረው። እንዲህ አይነቱ አስተሳሰብ የርሶ ብቻ ነው ወይስ የሚደግፉት አሉ የሚል ነው ሌላው የጃለኔ ጥያቄ። ነሞኒ ያደ ከነገን ደገረም ባየቱ ጅራ አዎ ይህን የሚደግፉ ሌሎች ሰዎችም አሉ። የኢህአደግ ምክር ቤት የፓርቲውን ውህደት ለማጽደቅ ባካሄደው ስብሰባ ላይ ተገኝተው ነበር። የህወሓት አባሎች ድምጽ ሳይሰጡ ቀርተዋል። ስለዚህ ስብሰባ ጥቂት ቢነግሩኝ። ወይ ሊሰብልዲና ሮብራ ትዴቪውን እንደንዳ ተቆንቶ ኮርዴም ሰከነከሰት ማልቱ እንግዲህ ይህን በሌላ ጊዜ ልመለስበት እችላለሁ። በነበረው አካሄድ በእያንዳንዱ ሂደት ምን ተከሰተ፣ ማን ምን አደረገ የሚለው ሌላ ጊዜ ብንነጋገር መልካም ይሆናል ብዬ አስባለሁ። ነገር ግን በአጠቃላይ ከመጀመሪያው አንስቶ እስከ መጨረሻው ድረስ የፓርቲዎቹን ውህደት በተመለከተ የተለየ ሐሳብ ነው ያለኝ። ከመጀመሪያው አንስቶ የማላምንበት መሆኑን ለስራ አስፈጻሚውም ሆነ ለሁሉም በሰፊው ገልጽ ነበር። የፓርቲዎቹ መዋሃድ ትክክል አይደለም፣ ትክክል ቢሆን እንኳ ጊዜው አይደለም ብዬ ስለማምን በዚሁ አቋሜ ራሴን አግልዬ ነው ያለሁት። ማሊፊ እንታው ከነኒ ጀደ ተቆፋ ኖቲ ሆገንቶን ኦሮሞ ሰብኒ ኦሮሞ ነው አማኔ አይሆንም ያልኩበት ምክንያት አንደኛ እኛ የኦሮሞ አመራር አባላት የኦሮሞ ሕዝብ አምኖን ያቀረበልን ትላልቅ ጥያቄዎች አሉ። እነዚህ ጥያቄዎችን እንመልስላችኋለን ብለን ቃል ገብተናል። ሕዝባችን ይህን ጥያቄ ያቀረበልን የትናንቱን ኦህዴድ ስም ለውጠንለት ኦዴፓ ካልን በኋላ ነው። ስለዚህ ሕዝቡ ጥያቄውን 1 2 3 ብሎ የሰጠው ለአገራዊ ፓርቲ ሳይሆን ለኦዴፓ ነው። ስለዚህ የሕዝቡን ጥያቄ ሳንመልስ ይህን ማድረግ ትክክል አይደለም፣ እምነት ማጉደል ይሆናል። እናም ጥያቄዎቹን ቆጥሮ እንደሰጠን መመለስ አለብን የሚል እምነት አለኝ። ለለመፋ ፓርቲ ከነ ወለቲ በክሱን የሮሳሚቲ ባላባዬ ቀባ የሮጭ ሆምሳ ከሰጅራ ሁለተኛ ይህን ፓርቲ ማዋሃድ ጊዜው አይደለም፣ ብዙ አደጋ አለው። በሽግግር ውስጥ ነው ያለነው። ይህ ጊዜ የውሰት ነው እንጂ የኛ አይደለም። በዚህ በውሰት እየመራን ባለንበት ጊዜ ውስጥ ደግሞ ከተለያየ ቦታ ብዙ ችግሮች እየገጠሙን ነው። በዚህ በሽግግር ጊዜ አዲስ ነገር ይዞ መውጣት ወይም የሙከራ ጊዜ የምናደርግበት አይደለም። አዲስ ነገር ይዘን የምንወጣበት ጊዜ ሳይሆን እነዚያ ችግሮች በተለይ ደግሞ እኛ በጣም ልናተኩርባቸው የሚገቡን ብለን እኔ ካነሳኋቸው ጉዳዮች ውስጥ አንደኛ አገሪቷ ሰላምና መረጋጋት የሌላት ስለሆነ አብዛኛውን ጊዜያችንን አገር ማረጋጋትና ሰላም ማውረድ ላይ መስራት አለብን የሚል ነው። ማክሮ ኢኮኖሚ ረት ከሱማ ይቃለ ኢንሲጅሬኛ ኡመተ ረትሱኩን ኢሰማኔጅ ጉዱ ደንደኡ ኑረጅራታ ልዕለ ምጣኔ ሀብት በተለይ ህዝቡን እያስቸገረ የሚገኘው የኑሮ ውድነት ላይ ማተኮር አለብን። ሶስተኛ ከፊታችን ያለው ምርጫ በሰላም እንዲጠናቀቅ ማድረግ የመንግስት ግዴታ ስለሆነ ሰላማዊ እንዲሆን ለማድረግ ከአሁኑ መስራት አለብን። ኑስ አከሰባ ከናቲስ አከፓርቲቲስ ሞዋኔ አከባኑ ቦሩሞቱማ ተሁዳፍ አከደንደኝ እኛም እንደ ህዝብ እንደ ፓርቲ ማሸነፈን እንድንወጣ ነገ መንግስት መሆን እንድንችል ምን ማድረግ አለብን የሚለውን ለመመለስ የተለያዩ ስልቶችን ቀይሰን መስራት አለብን። አሁን ስራችን መሆን ያለበት ይህ ነው። ከዚህ አልፈን ሌላ ነገር መስራት አደጋ ሊያመጣብን ስለሚችል ይህ ጉዳይ ይደር ይቆይ የሚል ነው። እኒከምብራን ወንቲ ነቲን ቶሌ ኬሳቲ ወንቲ ሃራን ኮንገዲ ቀበተሚ ሌላው ያልተስማማሁበት ነገር ይህን አዲስ ነገር ዝም ብሎ አምጥቶ በችኮላ ማዋሃዱና የተካሄደበት መንገድ ደስ አላለኝም። ይህን ጉዳይ ሰው አስተውሎት በደንብ ተመካክሮ ገብቶት
የተለያዩ ሐሳቦች ተንሸራሽረው በዚህ ጉዳይ ላይ ዕውቀት ያላቸው ሰዎች ተሳትፈውበት የህዝብ አመለካከት ተሰብስቦ ህዝቡ በሙሉ እምነት ተቀብሎት ስራ ላይ እንዲውል ማድረግ ሲቻል በፍጥነት አንዱን ነገር ሳይፈቱ መደራረቡ ትልቅ ጥርጣሬ ውስጥ አስገብቶኛል። ከጅምሩ ይህ ፕሮጀክት ለኔ ገብቶኝ አውቄ ተረድቼው አምኜበትና ተሳትፌበት ስላልሆነ ይህ ጉዳይ በአጠቃላይ እንኳን ለመላ ሀገሪቱ የኦሮሞም ህዝብ በአጽንኦት ሊረዳው የሚገባው ጉዳይ ነው። ፖለቲካ ከሚጻፈውና ከሚነገረው በላይ ከጀርባ ያለው ዓላማ ምንድነው የሚለውን በትክክል ማየትን ይጠይቃል። ይህ ፕሮጀክት ማን ጠነሰሰው? ማን ተሳተፈበት? ለአጭር ጊዜ፣ ለረጅም ጊዜ ምን ውጤት ያመጣል የሚለውን ቆም ብሎ በጥሞና ማየትና መወያየትን ይጠይቃል። ሰነቆፈቶንተ እኒ ከሌሳሱስ ፈፈማሊ ቀባ አንቂና ማሊ ቀባ እኒ አማሃራ ያ ብቻ ሳይሆን የትናንት ሁኔታዎች ምን ችግር ነበረባቸው? ምን ጉድለት ነበረው? ይህ አዲሱ ደግሞ ያለፈውን እንዴት ያሻሽላል? ምን ጥቅም አለው? ምን ትርፍ ያስገኛል? ጉዳቱስ? ይህን ሁሉ በአንድነት ማጤን ያስፈልጋል። እነዚህን አያይዘን ስንገመግም እኔም በሙሉ ዕውቀት ተሳትፌበት አሳቤን አበርክቼ የኔ ነው ብዬ የኔ ነው ማለት ደግሞ የዚህን ህዝብ ጥቅም አስከብራለሁ አላስከብርም ለሚለው ጥያቄ ሙሉ እምነት ሳይኖረኝ ዝም ብዬ መቀበል ስለሚያስቸግረኝ በዚህ ልዩነት ነው ይህን ሐሳብ አልቀበልም ብዬ የወጣሁት። ለማፋ ኡመተ ኬኛ ታዲብኑ ኡመተ ኬኛ ሀደገፈኑ ዋን ኡመኒ ኬኛ መርባኔ ፍንጃለን ነው ማንቡደ ጀነ። ሁለተኛ ወደ ህዝባችን እንመለስ፣ ህዝባችንን እናዳምጥ ተባብለናል። ካሁን ወዲያ ህዝባችን የማይፈልገውን አናደርግም ብለን እፊቱ ምለናል። ህዝቡም አመነን። አሁን ብድግ ብለን አዲስ ነገር ይዘን ስንመጣ ህዝቡ ሊያውቅ ይገባል። ምሁራን፣ የአገር ሽማግሎች፣ ህዝቡ ይህ ጉዳይ ያዋጣልን አያዋጣንም ብሎ መመርመር አለበት እንጂ የተወሰንን ሰዎች በመሰለን ልክ ሰፍተን ማልበሱ ትክክል አይደለም። እኔ ራሴ አልገባኝም። ስለዚህ ይህ ጉዳይ ይደር ይቆይ ብዬ በተናጠልም ለብቻዬ ለምኛለሁ። ከዳቴረ ኑፋቱሩ ዱቢን ጉን ኑሚዳ ተጋምኒን አኒቀቡ አንገከነ ለምኛለሁ። ይጎዳል ብዬ ለምኛለሁ። ያለኝ ተሰሚነት እምብዛም ነው። ተሰሚነት ካጣሁ ውዬ አደርኩ። ተሰሚነትና ድርሻ ሳይኖርህ እንዲህ አይነቱ ውሳኔ ላይ መሳተፍ አስፈላጊም አይደለም፣ አላምንበትም። ስለዚህ ነው ልዩነቴን ይዤ የወጣሁት። የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር እንዲሁም የኢትዮጵያ መከላከያ ሚኒስትር አቶ ለማ መገርሳ ስለዚህ አስተያየት አመሰግናለሁ። አነቆፈቶንተ ነሞኒ ቁቀመ ቀበን ፈልመን ባየቱ ጅራ ዶኑ ተሄ ስሬስ ነው ተውባትሞ። ክቡራትና ክቡራን አድማጮች ጃለኔ ገመዳ ለአቶ ለማ መገርሳ ይቅርታ ለተፈጠረው የድምፅ መደራረብ አየር ላይ ዋና ጋፈቴ ፈንሲዴ ባዳቢ ማለ ፉልድረት ተኮን ሳረቱ ማን ከኛው ኦዴፓ ከብልጽግና ፓርቲ መመስረት ጋር ተያይዞ ከፈረሰ ወዴት ሊሄዱ ነው የሚል ነበር የጃለኔ የመጨረሻው ጥያቄዋ። አቶ ለማ መገርሳ ለዚህ ጥያቄ መልስ ሰጥተዋል። ከዚህ ድርጅት ውጣልን ብለው እስካልወሰኑ ልዩነቴን ይዤ እሟገታለሁ። እኔ ብቻ ሳልሆን ቅራኔ ያላቸው የሚከራከሩ ብዙ አሉ። ከሆነልን እናስተካክላለን፣ ካልሆነ ከኦሮሞ ህዝብ ጋር ተመካክረን የሚበጀንን እናደርጋለን። በቀደም ከተደረገው ስብሰባ የቀረሁበትን ምክንያት ስለጠየቅሽኝ መመለስ ስላለብኝ ነው እንጂ ወደፊት በእያንዳንዱ ጉዳይ ህዝባችን ማወቅ ያለበትን ነገር መግለጽ ያለብኝ ስለሆነ ለእናንተ ሚዲያም ሆነ ለሌላው ሚዲያ በሰፊው እገልጻለሁ ብዬ አስባለሁ። ለአሁኑ ይህንን ካልኩሽ በቂ ነው ብዬ አስባለሁ ብለዋል የመከላከያ ሚኒስትርና የኦዴፓ ምክትል ሊቀመንበር አቶ ለማ መገርሳ ትናንት ከቪኦኤ ጋር ባደረጉት ቃለ ምልልሱን ያደረገችውን ጃለኔ ገመዳን አመሰግናለሁ። ክቡራትና ክቡራን አድማጮች ሙሉንና ንጹሑን የአቶ ለማ መገርሳን ቃለ ምልልስ በአማርኛም የተተረጎመውን እንደዚሁም በአፋን ኦሮሞ የሰጡትን
ዌብሳይታችንና ከፌስቡክ ገጻችን ሙሉን ማዳመጥ ትችላላችሁ። በሌላ በኩል ደግሞ አቶ ለማ መገርሳ በድርጅታዊ አሰራር ልዩነት ላይ ያነሱት ሐሳብ ዲሞክራሲያዊ መሆኑን የገለጸው የብልጽግና ፓርቲ የኦሮሚያ ጽሕፈት ቤት ሐሳቡ ተጠናቆ ያልተዘጋ በመሆኑ አሁንም ቢሆን ለውይይት ክፍት ነው ብሏል። ሪፖርተራችን ሙክታር ጀማል ከጽሕፈት ቤቱ ኃላፊ ከአቶ ፍቃዱ ተሰማ ጋር ቃለ ምልልስ አድርጓል። ዛሬ ቀጥሎ ይቀርባል። በጣም ነው የማመሰግነው አቶ ፍቃዱ ተሰማ የኢትዮጵያ ብልጽግና ፓርቲ የኦሮሚያ ጽሕፈት ቤት ኃላፊ ይህን ቃለ መጠይቅ ለማድረግ ፈቃደኛ ስለሆነው በአሜሪካን ድምፅ አድማጮች ስም አመሰግኖታለሁ። አመሰግናለሁ። አቶ ፍቃዱ ዛሬ ለጥያቄና መልሶ ምክንያት የሆነን በትላንትናው ዕለት የመከላከያ ሚኒስቴሩና የድርጅቱ ምክትል ሊቀመንበር አቶ ለማ መገርሳ ከአሜሪካ ድምፅ ጋር ባደረጉት ቃለ መጠይቅ በመደመር ፍልስፍናና በፓርቲዎቹ ውህደት እንደማይስማሙና ለረጅም ጊዜ ጉዳዩንም ሲከራከሩ ሀሳባቸውን ሲገልጹ እንደነበሩ መገለጹ ድርጅቱ መልስ እንዲሰጥበት ፈልገን ነው። በአጠቃላይ እሳቸው ሲያነሱ ከነበሩት ጥያቄ ለመነሳት መጀመሪያ ስለ መደመርን እናንሳ። መደመርን በተመለከተ መደመር ከሌላ ጋር ሳይሆን መጀመሪያ ኦሮሞ ሕዝብ መካከል ራሱ መደመር ይደረግ ይገባ ነበር፣ የህዝቡ አንድነት ላይ ራሱ ቀድሞ ሊሰራ ይገባ ነበር የሚል ነበር ሀሳባቸው። አመሰግናለሁ። የመደመር ፍልስፍና እንግዲህ በአሁኑ ሰዓት መጽሐፉን በአብዛኛው ህብረተሰቡ ጋር የደረሰ ይመስለኛል። አብዛኛው አመራር ውይይት አድርገውበታል። በመደመር በወሳኝ መልኩ የሚያነሳቸው ነገሮች ምንድን ነው? እንደ ኦሮሞ ህዝብም እንደ ኦሮሚያም እንደ ኢትዮጵያም በአጠቃላይ ያሉ መልካም ጎኖች ምንድን ናቸው፣ ጥንካሬዎች ምንድን ናቸው የሚለውን ነገር የሚያጎላ እንደ እውነት የሚይዝ በሂደት ደግሞ ህብረተሰባችንን ያስቀየሙ ህብረተሰባችንን በድለናል ብለን ኢህአዴግም ይቅርታ ይጠይቅባል።